ብቻዬን ነኝ ጊዜ የለኝም ገንዘብ የለኝም ዕውቀት የለኝም ይሄ ነገር ቢኖረኝ ኖሮ እኮ የሆነ ሰው ቢያግዘኝ ኖሮ ያላችሁ በምክንያቶቻችሁ በመያዝ ጊዜው እየሄደ ነው አይደለ በራሱ የተሸነፈ በማንም ይሸነፋል ይሄንን አስታውሱ በራሱ የተሸነፈ በማንም ይሸነፋል አዲስ ከሆናችሁ ጌትነት ነኝ ከላይ ታፕ ጀነሬሽን ስለ ስብዕና እድገት ስለ ራዕይ ስለ ህልም ግብ ስለ መቅረጽ ስለ ማርኬቲንግ ስለ ሴልስ የሚመለከታችሁ ከሆነ ትክክል ናችሁ ሰብስክራይብ በማድረግ ተቀላቀሉ ለባለራዕዮችና ለህልመኞች በሰበቦቻቸው በመያዝ ነገ ቆይ ነገ ይሄንን እጀምራለሁ ይሄን ተግባር ነገ እጀምራለሁ አደርጋለሁ የዛሬ አመት እያላችሁ እየተቸገራችሁ ከሆነ ለመውጣት ደግሞ የሚያግዛችሁን ነጥቦችን እናያለን ዝግጁ ናችሁ አይደል እንቀጥላለን የመጀመሪያው ሐሳብ በዚህ ላይ በጣም ከተለመደው ምክንያቶችና ሰበቦች እንጀምራለን ብዙ ሰው የሚፈልገውን ካወቀ በኋላ ወይም ደግሞ የሚፈልገውን ለማወቅ ባለው ሂደት ላይ አንዱ የሚሳሳተው ወይም ደግሞ የሚቸገርበት ብዙ ጊዜ የሚፈጅበት ነገር ቢኖር ይሄ ቦታ ነው አንዱ እንደ ሰበብ የምናነሳቸው ነገሮች እነዚህ ናቸው ጊዜ የለኝም የሚል ሐሳብ አለ ብዙ ሰው ጊዜ የለኝም ብሎ የሚፈልገውን ለራዕዩ ትክክለኛ ተግባር የሚጀምርበትን ጊዜ ያራዝማል ወይም ደግሞ ለራዕዩ አድርጎት ለውጥ የሚያመጣውን ነገር ያራዝመዋል በእርግጠኝነት ነው የምነግራችሁ ጊዜ ክሬት የምታደርጉት ነገር ነው ክሬት ማድረግ ምንድነው ፕራዮሪቲ በመስጠት ይሄንን መጀመሪያ ያደርገዋለሁ ራዕይ ይቀድማል ህልሜ ይቀድማል ከዛ በኋላ ደግሞ ሌላ ነገሮችን ማስቀደም ፕራዮሪቲ በማድረግ ቅድመ ሁኔታ በማስቀመጥ ጊዜን ክሬት ማድረግ ትችላላችሁ ለራሳችሁ ማለት ነው ጊዜ የለኝም ብላችሁ ነገሮችን አታራዝሙ በህይወታችሁ ላይ ሉዝ የምታደርጉትን ነገር የምታጡትን ነገር አትጨምሩ ሌላው ገንዘብ የለኝም የሚል ነው ገንዘብ የለኝም ልክ ነው በተለይ ባላደጉ ሀገራት ላይ ስንኖር ማንኛውም ሰው እያንዳንዱ ሰው የሚያጋጥመው ችግር ገንዘብ ማጣት ነው ወይም ደግሞ የገንዘብ እጥረት ነው ለጊዜው ስለዚህ ገንዘብ የሌለው ሰው ምንድነው የሚያደርገው ነው ገንዘብ የሌለው ሰው ከሌሎች ሰዎች ጋር ኮላቦሬት አድርጎ ለመስራት ራሱን ዝግጁ ማድረግ ቁርጠኛ ለመሆን ለምሳሌ ስራ የለኝም ብላችሁ ብዙ ወጣቶች ተቀመጣላችሁ ብዙ ጊዜ ስራ የላችሁም ለምንድነው ስትባሉ ገንዘብ የለኝም ሰው የለኝም ብላችሁ ነው ቁጭ የምትሉት ይሄ ትክክለኛ አይደለም ነፃ ለመስጠት ራሳችሁን ካዘጋጃችሁ ራሳችሁን ዝግጁና ቁርጠኛ አድርጋችሁ ከተንቀሳቀሳችሁ በእርግጠኝነት ነው የምላችሁ በህይወቴ ላይ ያደረኩት ነው ማወራችሁ ያለምንም ዕውቀት ያለምንም ገንዘብ ያለምንም ሰው ብዙ ጊዜ ከአንድም ብዙ ጊዜ ስራ አግኝቼ አውቃለሁ ስለዚህ ምንድነው ማደርገው መጀመሪያ ግን ይሄ ሲፈጠር በነፃ ለመስራት ራሴን ዝግጁ አደርጋለሁ ከዛ በኋላ የፈለኩትን ሂሳብ አወጣለሁ ማለት ነው ምክንያቱም ራሴን ቫልዩ ሰጥቼዋለሁ ራሴን ለውጥ እንደማመጣ በዛ ቦታ ላይ በዛ ድርጅት ላይ በሄድኩበት ቦታ ላይ ለውጥ እንደማመጣ በራሴ እርግጠኛ ነኝ ስለዚህ ማደርገው መጀመሪያ በነፃ ራሴን አስተዋውቃለሁ ከዛ በኋላ ወደ ክፍያው እንሄዳለን ማለት ነው ሌላው ገና ልጅ ነኝ እድሜ ገና ነው የሚል ሐሳብ አለ ገና እድሜ ትንሽ ነው የሚል እኔን የጎተተኝ ረጅም ጊዜም ይሄ ነው የሆነ ነገር ለመጀመር እድሜያችሁ ገና እንደሆነ ታስባላችሁ ወይም ደግሞ ቲኔጅ ላይ ያላችሁ ሰዎች ከሆናችሁ ታዳጊም ልትሆኑ ትችላላችሁ ወጣትም ልትሆኑ ትችላላችሁ ጊዜ ገና ነው እያላችሁ ያሰባችሁ ሊሆን ይችላል ጊዜያችሁ ገና አይደለም እናንተ ህልማችሁን ለመኖር ራዕያችሁን ለመኖር ጊዜው ያንሳችሁ ይሆናል እንጂ ገና አትሆኑም ይሄንን ቪዲዮ ያያችሁ ከሆነ በእርግጠኝነት ነው የምላችሁ እናንተ ጊዜያችሁ ልጅ ናችሁ ለመባል አሁን አይደለም ስለዚህ ጊዜ ገና ነው እያላችሁ ልጅ ነኝ ቆይ ይደርሳል ነገ እያላችሁ ቤተሰቦቻችሁም ልጅ ነህ እኮ ገና ነህ እኮ እያለ ያስቀመጣችሁ ከሆነ ወዲያውኑ ውጡ ከዚህ አስተሳሰብና ራሳችሁን ወደ ህልማችሁ ወደ ራዕያችሁ ለመፈለግም ያገኛችሁትም ደግሞ ለመኖር ቁርጠኛ ሁኑ ሌላው ደግሞ የዚህ ተቃራኒ ምንድነው እድሜ ሄዷል አርጅቻለሁ ወይም ደግሞ ጊዜ ሄዷል የሚል የተሳሳተ አመለካከት አለ ጊዜያችሁ ከሄደ ኦኬ ልክ ነው አንድ እንደ ምክንያት ምን አነሳው ነገር ሊሆን ይችላል ግን ሊያስቆማችሁ የሚችል ጉዳይ አይደለም ጊዜው የሄደ ሰው ለምሳሌ በእድሜው ላይ እድሜው ትልቅ ከሆነ ህልሙን ለመኖር ራዕዩን ለመኖር የተወሰነ ባሪየር ሊሆንበት ይችላል እንደ እንቅፋት ልናየው እንችላለን ግን ሙሉ ለሙሉ ደግሞ ህይወቱን ገቶ የሚያስቆመው ምክንያት ደግሞ ሊሆን አይችልም
ስለዚህ ምንድነው ማድረግ የሚቻለው? ይሄኛው እድሜ ዕውቀት የሰበሰበበት ነው። በምድር ላይ ሰው ሲኖር በስህተትም ይለፍ እያጠፋም ይለፍ ደግሞ ትክክልም ያደረገ እየኖረ እስከሆነ ድረስ ከዛ ነገር ውስጥ የሚወጣ መልካም ነገር አለው። በማይሆን መንገድ ውስጥ እየመጣችሁ ሊሆን ይችላል እስካሁን እድሜያችሁ ሄዷል። ስለዚህ ምንድነው ማድረግ ያለባችሁ? ከዚህ ነገር ምን አገኛለሁ? ከዚህ ነገር ውስጥ ተምሬ ለሌሎች ሰዎች ምን ቫልዩ አዳርግበታለሁ? ምን አይነት ትምህርት ይወጣል? ምን አይነት ስልጠና ይወጣል? ምን አይነት ደግሞ የሆነ ለምታበረክቱበትን ድርጅት ልታወጡበት ትችላላችሁ ከዛ ችግራችሁ። እና ጊዜያችሁ ገና ነው። ጊዜያችሁ ሄዷል እያላችሁ የምትቆሙበት ምንም አይነት ምክንያት የለም። ሌላኛው ምክንያት ደግሞ የዛሬ አመት አደርገዋለሁ ቆይ ነገ አደርገዋለሁ እያላችሁ የምታራዝሙት የማራዘም ልማድ ያላችሁ ሰዎች ልትኖሩ ትችላላችሁ። ይሄ ነገር ይወዳችኋል። አቅም የለኝም፣ ዕውቀት የለኝም፣ ወደም ዕውቀት ቢኖረኝ ኖሮ እያላችሁ የምትቀመጡ ሰዎች አላችሁ። በፍጹም እነዚህ ምክንያቶች ህይወታችሁን አይገነቡላችሁም። የእናታችሁን የሚያስፈልጋትን ነገር አያሟሉም። እነዚህ ሰበቦቻችሁ ተነሱና በትክክለኛ የሚያስፈልገውን ተግባር ውሰዱለት። ምንም አይነት ዕውቀት እስክትሰበስቡ ድረስ አትጠብቁ። ስራውን ጀምሩት። ከዛ በኋላ ለዛ ስራ ደግሞ የሚያስፈልገውን ዕውቀት በፍጥነት መሰብሰብ ጀምሩ። እያሻሻላችሁ ትሄዳላችሁ። እውነተኛውን ትምህርት የምታገኙት መሬት ላይ ስትወርዱ ነው። እውነተኛውን ትምህርት የምታገኙት ከዚህ በፊት ቪዲዮም የሰራሁት የዛሬ ሳምንት አለ። ትክክለኛው የትምህርት ቦታ ተግባር ነው። ትክክለኛው የመማሪያ መንገድ ፍጥነት ነው ብዬ አስቀምጫለሁ። ስለዚህ ይሄኛው ነገር ዕውቀት እንደ ችግር ሊሆንባችሁ አይችልም። ዕውቀት ከሌላችሁ ዕውቀት በዚህ ጊዜ በጣም በሽ ነው። ስለዚህ ይሄን ዕውቀት የምታገኙበትን መክፈል የምትችሉ ከሆነ እየከፈላችሁ አገኙ። ሁልጊዜም በከፈላችሁበት ልክ ቫልዩ ስለምታገኙ፣ ካልቻላችሁ ደግሞ በነፃ የምታገኙበት ሶሻል ሚዲያ አለ። በጣም የምናነሳቸው ምክንያቶች ሌላው ትዳር ቢኖረኝ ኖሮ ይላል አንዳንድ ሰው። ትዳር ቢኖረኝ ኖሮ እኮ የሚያገዘኝ ሰው ይኖራል፣ ይሄን አደርጋለሁ ያን አደርጋለሁ ይላል። ልክ ነው። ትዳር ቢኖራችሁ የምታገኙት ጥቅም አለ። ትዳር ቢኖራችሁ ደግሞ የሚይዛችሁ ገደብ አለ። ስለዚህ ትዳር አለመኖር የሆነ ነገር ከማሳካት ሊያገዳችሁ አይችልም። ትዳር ደግሞ ባይኖረኝ ኖሮ እኮ ልጆች ባይኖሩብኝ፣ ይሄ ኃላፊነት ባይኖርብኝ፣ ያ ባይኖርብኝ አትበሉ። ትዳር መኖሩ ራሱን የቻለ ደግሞ በረከት ነው። ራሱን የቻለ ደግሞ ጥሩ ጎን አለው። ስለዚህ የሚያገዛችሁ ሰው አላችሁ ማለት እኮ ነው። ልጆች አላችሁ? አዎ ጥሩ። እንደ ፐርፐስ ወይም እንደ ምክንያት ሆኖ የምትነሱለት የምትጓጉለት ነገር አላችሁ ማለት ነው። ስለዚህ እያንዳንዱ የሚያጋጥማችሁን ሰበብ ብላችሁ አሁን ያዛችሁትን እንዳትንቀሳቀሱ ያደረጋችሁ ነገር ሁሉ እንደውም በተቃራኒ ነው። እንደውም እንድትነሱ ምክንያት የሚሆናችሁ ነገሮች ናቸውና አትቆሙ በእነዚህ ሰበቦች። ስለዚህ በጣም ከተለመዱት ውስጥ እነዚህ አንዶች ምን ጠቅሳቸው ናቸው። ሌላው አሪፍ ህይወት አስተዳደግ ቢኖር እንደዚህ አልሆንም። ይሄኛው የሆነብኝ አሁን እየኖርኩ ያለሁት ምክንያቱ ትናንትና ቤተሰቦቼ ጥሩ ትምህርት ቤት ስላላስገቡኝ ነው። ደህና ትምህርት ቤት ስላልተማርኩ ነው። ቆንጆ ሰፈር ስላልኖርኩ ነው እያላችሁ የምታስቡ ትኖራላችሁ። ይሄ ሰበብ ነው እንጂ እውነተኛው ምክንያትና ህይወታችሁን እንዳትነሱ እውነተኛውን ነገር እንዳትጋፈጡት የሚያረጋችሁ ነገር አይደለም። ስለዚህ አሁን ተነስታችሁ የተሻለ ነገር መገንባት ይቻላል። ስለዚህ ወደ ሁለተኛው ሄዳለሁ። በዚህ ብንቀጥል ምን ይፈጠራል? ይሄ በጣም ወሳኝ ነገር ነው። አሁን ያላችሁን ሰበብ ያዙትና ጥሩ ነው እንዳለ የምታመጡትን ምክንያቶች አሁን ልትነግሩ የምትፈልጉትን እንዳለ ንገሩኝና ወይም ደግሞ ጻፏቸውና እነዚህ ነገሮች በዚህ ብትቀጥሉ በእነዚህ ሰበቦቻችሁ ይዛችሁት ብትቀጥሉ ምን ይፈጠራል እናያለን። አንደኛ በሰበብ መኖር አብዛኛው ሰው የሚወድበት ምክንያት ከጀርባው ወይም በድብቅ ለራሳችን የምንሰጠው የማዘን ስሜት ለሌሎች ደግሞ እንዲያዝኑልን የምንፈልገው በውስጥ አዋቂነት ሰዎች እንዲራሩልን እንፈልጋለን። እንዲሉልን ሲያሳዝን እኮ የሚል አይነት ፊትና አንደበትን ስለምንፈልግ ነው እንደዚህ የምንሆነው። ይሄ ኮምፕሊትሊ ይጎዳናል። በዚህ አይነት ሜንታሊቲ ያሉብንን ሰበቦች እየደረደርን ብንቀጥል የሚፈጠረው ነገር ሰዎች እንዲያዝኑልን ስለምንፈልግ ነው አንደኛው። ሌላው ደግሞ ራሳችን ለራሳችን ጠበቃ ስለምንሆን ለራሳችን አዛኝ ስለምንሆንለትም ጭምር ነው።
በዚህ ነጥብ ላይ ሙሉ አቅማችሁን እንዳትጠቀሙ ያደርጋችኋል። በጣም የምታጡት ነገር ሌላው ምንድነው? ሙሉ አቅማችሁን አውጥታችሁ ራሳችሁን ወደፊት እንዳትገፉ፣ ራሳችሁን ወደ ትልልቅ ነገሮች ውስጥ እንዳትከቱ ያደርጋችኋል። ምክንያቱም እናንተ በሰበቦቻችሁ በተፈጠሩባችሁ የህይወት ምክንያቶች በጣም ኦብሰስድ ሆናችኋል፣ ተይዛችኋል። ስለዚህ ሙሉ አቅማችሁን እንዳታወጡ ወይም እንዳትጠቀሙ ያደርጋችኋል ማለት ነው። በፍርሃት እስር ቤት ውስጥ እንድንኖር ስኬታማ መሆንን እንድንፈራ ወይም ይሄ እስር ቤት ነው በፍርሃት መኖር። ስለዚህ ሰው አቅሙን እንዳያወጣ የሚያደርገው ቦታ ቢኖር ምንድነው? ፍርሃት ነው። ስለዚህ በዛ ፍርሃት ውስጥ እንድንኖር እንገደዳለን ማለት ነው። ዕውቀት ስለሌለን፣ ገንዘብ ስለሌለን፣ ሰው ስለሌለን እንድንቆም እንደረጋለን ማለት ነው። ስለዚህ በዛ ነገር ውስጥ እንድንታጠር ስለምንደረግ ይሄን ነገር ደግሞ ህይወታችንን ስለሚነካው ይሄን ምክንያት ካልተውነው ድረስ ልክ ነው ተፈጥሯል፣ ልክ ነው ሆኖባችኋል፣ አይ ነው በኔም ተፈጥሯል ሆኗል። ግን ይሄ ምክንያቴ እንዲያስቆመኝ ግን እውቅና አልሰጠውም። ይሄ ምክንያቴ እንደውም ከዚህ ውስጥ ቪዥን እንዲወጣ፣ ከዚህ ውስጥ ህልም እንዲወጣ፣ ለሌሎች የሚሆን ነገር እንዲወጣ አደርገዋለሁ እንጂ በፍጹም የትናንትና የሚሆን አሁን ላይ የተፈጠሩብኝ ያሉት ችግሮች እንዲያስቆሙኝ አልፈቅድላቸውም። ይሄንን ማላደርገው ነገ የተሻለ ስለሆነ ነው። ነገ የተሻለ ነገር ስለሆነ ነው። ብዙ ጊዜ በችግሩ ስንገባ የምናደርገው ችግሩ ላይ ፎከስድ እንሆንና ችግሩ ላይ በጣም ኦብሰስድ እንሆንና መፍትሄ ማየት አንችልም። ሁልጊዜም አንድ ነገር አደርጋለሁ። ችግሩ ተፈጠረ፣ አዎ አልክደውም፣ ልክ ነው። ግን ምንድነው ማደርገው? አሁን ምን ማድረግ ይኖርብኛል? ትክክለኛው መወሰን ያለብኝ ውሳኔ ምንድነው? መፍትሄው ማየት ነው። ስለዚህ መፍትሄውን ደግሞ ፈልጋለሁ፣ መፍትሄው ይገኛል። በዚህ በምክንያቶቻችሁና በሰበቦቻችሁ ውስጥ ስትቀጥሉ እያጣችሁት የምትሄዱት ሌላው ምንድነው? በጣቶቻችሁ ላይ እንድትተኙ ትገደዳላችሁ። ሰበባችሁን በወደዳችሁት ቁጥር፣ የተከሰተባችሁ ምክንያት በወደዳችሁትና እውቅና በሰጣችሁት ቁጥር ምን ይፈጠራል? በጣቶቻችሁ ላይ ጣቶቻችሁን አንስታችሁ እንድትሰሩት ሳይሆን በጣቶቻችሁ ላይ ትተኛላችሁ። ማድረግ ያለባችሁ ትክክለኛ ነጥቦች አሉ፣ ትክክለኛ ተግባሮች አሉ። እጃችሁን አንስታችሁ ግን ምን ታደርጋላችሁ? ሰበብ ካለ ቁጭ ትላላችሁ፣ ትተክዛላችሁ። ምንድነው ማድረገው ትላላችሁ። በጭንቀት ውስጥ ነው የምትሆኑት። ለመተኛት ነው እጃችሁን የምትጠቀሙበት እንጂ ለመስራት ይሄንን የተፈጠረው ነገር ለመለወጥ አይደለም። ስለዚህ ይሄንን ነገር ይፈጠራል ማለት ነው። በዚህ ምክንያቶቻችሁ ስትቀጥሉ አስቡ እስኪ እነዚህ ነገሮች ሁሉ እየቀጠሉ ቢሄዱ ህይወታችሁ መጨረሻው ምን ይመስላል? ህይወታችሁ ምን እየሆነ ይሄዳል? ደግሞ ያሰብነውን ነገር ወይም ደግሞ እነዚህ ሰበቦቻችንን ብለን አይምሮአችን ላይ የምናስቀምጣቸው ነገሮች ምን አይነት ተጨማሪ ሰበብና ተጨማሪ ምክንያቶችን እየፈጠሩብን ይሄዳሉ? እሱን ጻፉልኝ፣ ኮሜንት አድርጉኝ፣ አብረን እንወያያለን። ሶስተኛ ሰበብን ወደ እድል ወይም ወደ ተግባር መለወጥና ማሸነፍ ነው። ይሄ እስካሁን እየዘረዘርናቸው ሰበቦቻችን አለ፣ የተፈጠረብን እውነታ አለ፣ ወይም ደግሞ የሆነብን ነገር በህይወታችን አለ። ከዛ በኋላ ደግሞ ይሄ ነገር የተፈጠረው ምን ያመጣል ብለን አየን። መጨረሻ ሰበብን ወደ እድል መለወጥ ነው። በምድር ላይ ትልልቅ ለውጥ ያመጡ ሰዎችን፣ ታላላቅ ሰዎችን የምታውቋቸውን አስቡና ምን አይነት ችግር ተፈጠረባቸው፣ ለሱ ችግር ምን አይነት ምላሽ ሰጡ። እሱ ነው ህይወታቸውን የቀየረው። እንደውም የተመቻቸላቸው ቀን አይደለም፣ የተመቻቸላቸው ህይወት አይደለም ህይወታቸውን የለወጠው። ህይወታችሁን የሚለውጠው አሁን ችግሬ ነው ብላችሁ ያስቀመጣችሁት ነገር ነው። እሱን ስትፈቱት የእናንተንም የሌሎችንም ህይወት መቀየር ትችላላችሁ። አሁን ሰበቦቻችሁን በተግባር እንዴት እንደምታሸንፉ እኔ ጊዜ የለኝም የሚለው ቃል ለምሰራቸው ነገሮች ቅድሚያና ሁኔታ አስቀምጣለሁ በሚለው መተካት እንችላለን። አሁን የምናየው ምንድነው? ለዘረዘርናቸው ለነዚህ ሰበቦች በነጥብ እናያለን። ጊዜ የለኝም ካላችሁ ማድረግ ያለባችሁ የምትሰሩትን ቅድመ ሁኔታ ማስቀመጥ ይኖርባችኋል። ሁለተኛው ከዚህ ነጥብ ላይ ገንዘብ የለኝም የምትሉ ከሆነ ምን ላደርግ እችላለሁ? ከነማን ጋር ላወራ እችላለሁ? ምን አይነት ፕሮፖዛል ላዘጋጅ እችላለሁ? እነማንን ሄጄ ማውራት ይኖርብኛል ብላችሁ አስቡ። እሱ ነገር ነው ህይወታችሁን የሚቀየረው። እሱ ነገር ነው ከሰበቦቻችሁ ወጣችሁ
ትልልቅ ለውጦችን እንድታመጡ የሚያግዛችሁ። ሌላው ለእድሜ ሄዷል ለምትሉ ደግሞ እድሜያችሁ ግብዓት ነው እንጂ እዳ አይደለም። ለእናንተ በህይወታችሁ ላይ እንደ እንቅፋት ሳይሆን እንደውም የምትሻገሩበት ድልድይ ነው። ስለዚህ እድሜያችሁን እንደ ሰበብ አታስቀምጡ። ጊዜም ሄዷል ለምትሉ ጊዜም ደግሞ ገና ነው እያላችሁ ለምትቀመጡ ይሄኛው ትክክለኛው መፍትሄ ነው። በእድሜ ምን መስራት እችላለሁ? ገና ለሆናችሁ ጥሩ እንደውም ተቀባይነት ይኖራችኋል። ስለዚህ የሚያዝኑላችሁ ሰዎች አሉ፣ የሚቀበሏችሁ ሰዎች አሉ። እነሱን ትክክለኛ ሰዎች መፈለግ ነው ያለባችሁ። እድሜ ደግሞ በጣም ሄዷል ለምትሉ ልክ እንደዚሁ ሰዎች እንዲያዝኑላችሁ የሚያደርጉ ምክንያቶች አሏችሁ፣ ወይም ደግሞ እንዲያግዟችሁ የሚያደርጉ ምክንያት አላችሁ። ሌላው ደግሞ ልምድ አላችሁ በህይወታችሁ የመጣችሁበት። በትዳርም ላይ እንደምታነሱ እንደዛው ትዳር አለኝም የለኝም የምትሉትም እንደዛው ይቀጥላል። ለምሳሌ አንዲት ወጣት ነበረች እና ዳቦ ቤት ትልቅ ዳቦ ቤት መክፈት ትፈልጋለች። ከዛ ምንድነው ያደረገችው? ስታየው ገንዘብ የላትም፣ ፍላጎቱ አለ፣ አንገብጋቢ ነው፣ በጣም የምትወደው ነገር ነው፣ ህልሟ ነው፣ ግን ገንዘብ የላትም። ደግሞ እንደምታውቁት የዳቦ ቤት ነገር ማሽን ይፈልጋል፣ የተለያዩ የቤት ኪራይ ያለ ምናምን የተለያየ ወጪ አለ። ምንድነው ያደረገችው? ይሄንን መጋገሪያ ቤት ከመክፈቷ በፊት ገንዘብ እንደሚያስፈልጋት ስታውቅ ቤቷ እየጋገረች ከቤቷ ወደ ሌሎች ሰዎች ማድረስ ጀመረች። ከዛ አንደኛው ሲወደው የተለያዩ ቦታዎችን እየሄደች መጠየቅ ጀመረች። አንዱ ሲወደው ለሌላው እየተናገረ ሌላኛው ሲወደው እንደዛ እየሆነ ሰፋ። ከዛ በኋላ ከቤቷ የነበረው ዴሊቨሪ የምታደርገው ራሷ ኩክ ያደረገችውን ነገር ወደ ቤት ተከራይታ መስራት ትጀምራለች ማለት ነው። ከዛ በኋላ ማሽኖችን አሟልታ ኦፊሻሊ ያ ህልሟ የነበረው ሐሳቧ ላይ የነበረው ነገር ወደ እውነታነት መገለጽ ጀመረ። ሰው በትልቁ ማሰብ ይጀምራል፣ በግዙፉ ማሰብ ይጀምራል። ከዛ ግን የሚጀምረው በትንሹ ነው ያደገ የሚሄደው ማለት ነው። ስለዚህ በዚህ መንገድ ህይወታችሁን አሁን ሰበቤ ብላችሁ የምትደረድሩትን ነገር ሁሉ ወደ ድልነት ወደ ተሻለ ህይወት መቀየር ትችላላችሁ። አሁን ተግባር የምትወስዱበት ጊዜ ነው። ሁሉ ጊዜም ተግባር ህይወታችሁን ስለሚቀየረው ዛሬ ማቆም ያለባችሁ ሰበብ ምንድነው? እነዚህ ነገሮች ጻፏቸው። ዛሬ ላይ ማቆም ያለባችሁ ሰበብ ምንድነው? ህይወታችሁን ስታክ አድርጎ ያስቆማችሁ ነገር ምንድነው? እሱን ሊስት አድርጉት፣ ለኔ ላኩልኝ፣ አብረን እናወራበታለን፣ እንደዋወላለን። ለውጥ እየፈለጋችሁ ግን ያንን ለውጥ እንዳታደርጉት ምንድነው እንደ ሰበብ ህይወታችሁን የገታው ነገር? እሱንም ሼር አድርጉኝ። በደንብ ዲቴል አይተን እንመልስላችኋለን። በ09766796 ላይ ደውላችሁ ማማከር ትችላላችሁ፣ መጠየቅ ትችላላችሁ። ምን ላደርግ አብራችሁኝ እንድትሆኑ እንፈልጋለን። አብረን እንድንቀጥል ከፈለጋችሁ የሚያቀታችሁ ነገር ያዋያያችሁን ከዛ መፍትሄውን አብረን ቁጭ ብለን እያስቀመጥን ከዛ ደግሞ ውጤቱ ምን አመጣ የሚለውን እየገመገም እንድንቀጥል ከፈለጋችሁ የላይት አፕ ጄነሬሽን ሜንቶርሺፕ ፕሮግራም አለን። በእያንዳንዱ ስቴፕ ላይ አብረናችሁ መቀጠል እንፈልጋለን። ቤተሰብ እንድትሆኑ እንፈልጋለን። እኛ ብቻችንን እንድንለወጥ አንፈልግም። አብረን መለወጥ እንችላለን፣ እንተጋግዛለን። ስለዚህ ደውሉልን። lightupgenerationofficial.com ላይ ደግሞ ገብታችሁ ምን ስልጠናዎች አሉ፣ ሜንቶርሺፕ አለ፣ ኦርደር ማድረግ ትችላላችሁ። እዛ ላይ እያንዳንዱን ነገር ታገኛላችሁ። ቪዚት አድርጉ፣ መጎብኘት ትችላላችሁ። lightupgenerationofficial.com በጣም ነው የማመሰግነው አብራችሁን ስለቆያችሁ። በዚህ አይነት መልኩ እንቀጥላለን፣ ለውጥ እናመጣለን ለኛም ለሀገራችንም። 7 ሚሊዮን ባለ ራዕይ ታዳጊና ወጣቶችን እናፈራለን ብለን ተነስተናል። ይሄንን ራዕይ በእርግጠኝነት እስካሁን ከቆያችሁ ትደግፋላችሁ። ሰብስክራይብ በማድረግ እንቀጥላለን ማለት ነው። ስልጠናዎቻችንን መጻፍቶቻችንን ታገኛላችሁ። በዛ ላይ የተግባር ሰው ከሆናችሁ ህይወታችሁን ለመቀየር ቁርጠኛ ከሆናችሁ እዛ ዌብሳይታችን ላይ ገብታችሁ ኦርደር አድርጉ። መደወል የሚመቻችሁ ደውሉ፣ እናገኛችኋለን። መልካም በዓል ይሁንላችሁ። አመሰግናለሁ። መልካም ጊዜ